የህንድ ከፍተኛ ወታደራዊ ልዑክ በኢትዮጵያ መከላከያ ሰራዊት የሰላም ማስከበር ማዕከልና ዋና ኮሌጅ ጉብኝት አደረገ። በሜጀር ጀነራል ራብራብ ሲንግ የተመራው ይህ ልዑክ ከሰላም ማስከበር ማዕከል አዛዥ ሜጀር ጀነራል አዳምነህ መንግስቴ ጋር በሁለቱ ሀገራት የሰላም ማስከበር ተሳትፎ በትምህርትና አጠቃላይ እንቅስቃሴ ዙሪያ ውይይት አድርገዋል። አዛዡ ኢትዮጵያ የሰላም ማስከበር ተልዕኮን በስልጠናና በስትራቴጂ በመከንወን ሽብርተኝነትና ጽንፈኝነትን በመታገል ከፍተኛ ሚና እየተወጣች እንደምትገኝ ተናግረዋል። ልዑካን ቡድኑ በዋና ኮሌጅ ባደረገው ጉብኝት ኮሌጁ በዓለም አቀፋዊና ቀጠናዊ እንዲሁም አህጉራዊና ጸጥታዊ ደህንነት ጉዳዮች ዙሪያ ለመከላከያ አመራሮችና ለአፍሪካ ሀገራት ጭምር ትምህርት እየሰጠ መሆኑን በኮሌጅ አዛዥ ብርጋዴር ጀነራል ጥራሁን ደምሴ ገለጻ ተደርጎላቸዋል። በስተመጨረሻም የሁለቱ ሀገራት ጀነራል መኮንኖች የሀገራቸውን አርማ የያዘ ስጦታ በመለወጥ ወዳጅነታቸውን አጽንተዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከቻይናው ሆፕ ሜዲካል ጋር የኢንቨስትመንት ስምምነት ተፈራረመ። ሆፕ ሜዲካል ከሱምበልስ ማኒፋክቸሪንግ ግንባታውን በ7 ወራት ውስጥ አጠናቆ ወደ ስራ ሲገባ 95 በመቶ የሚሆነው ምርቱ ለሀገር ውስጥ ገበያ በማቅረብ የገቢ ምርትን ለመተካት አልሟል። የኮርፖሬሽኑ ዋና ስራ አስፈጻሚ ፍስሐ ይታገሱ ባለሀብቶችን በተለይም በፋርማሲውቲካል ዘርፍ እንዲሰማሩ ለማድረግ በኢትዮጵያ የቻይና ኤምባሲ የሚያደርገውን ድጋፍ እንዲያጠናክር ጠይቀዋል። የኮርፖሬሽኑ ሰራተኛ መሰረታዊ ቻይና ቋንቋ ስልጠና መውሰዳቸው ግንኙነቱን ያቀላጥፈዋል ሲሉ አክለዋል። በኢትዮጵያ የቻይና አምባሳደር ቼን ሃይ የቻይና ባለሀብቶች በፋርማሲውቲካል ዘርፍ በስፋት እንዲሰማሩ ድጋፋቸውን እንደሚቀጥሉ አረጋግጠዋል። በኢትዮጵያ የሚዲያ ዘርፍ የተከናወኑ ጥልቅ ሪፎርሞች ውጤት እያመጡ ነው ሲል የኢትዮጵያ የመገናኛ ብዙሃን ባለስልጣን አስታወቀ። የመገናኛ ብዙሃን ተቋማት ከለውጡ በፊት የነበሩባቸውን የፖሊሲ የመዋቅርና የሙያ ስነ ምግባር ስብራቶችን ለመጠገን የተከናወኑ የሪፎርም ስራዎች ስኬታማ መሆናቸውን የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ ገልጸዋል። ዋና ዳይሬክተሯ እንዳመላከቱት መንግስት የሚዲያ ምህዳሩን ለማከም በወሰዳቸው እርምጃዎች ተጠሪነቱ ለሕዝብ ተወካዮች ምክር ቤት የሆነ ባለስልጣን መቋቋሙ፣ የሚዲያ እርስ በርስ ቁጥጥር ስርዓት መዘርጋቱና ዘርፉ ራሱን በራሱ እንዲቆጣጠር የሚያስችሉ የሙያ ማህበራት መበራከታቸው በዘርፉ የታዩ ትልልቅ ለውጦች ናቸው። እነዚህ ሪፎርሞች ትክክለኛ ውሳኔዎች ስለመሆናቸው አሃዛዊ ስኬቶች ማሳያ መሆናቸውን ጠቁመዋል። በዚህም መሰረት ከለውጡ በፊት 122 የነበረው አጠቃላይ የመገናኛ ብዙሃን ቁጥር በአሁኑ ወቅት ወደ 310 ከፍ ብሏል። ሬዲዮ ጣቢያዎች ከ52 ወደ 126 አድገዋል። ቴሌቪዥን ጣቢያዎች ከነበሩበት 25 ወደ 128 ከፍ ብለዋል። የመገናኛ ብዙሃን የቋንቋ ተደራሽነትም ከ39 ወደ 60 አድጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጅማ ዞን የጎማ 2 ምርጫ ክልል የብልጽግና ፓርቲ የህዝብ ተወካዮች ምክር ቤት እጩ ሆነው ቀረቡ። ገዢው ብልጽግና ፓርቲ በመጪው ግንቦት 24 ለሚካሄደው 7ኛው ሀገራዊ ምርጫ እጩዎቹን በማስተዋወቅ ላይ ይገኛል። በዚህም መሰረት ትላንትና በጅማ ዞን ጎማ 2 ምርጫ ክልል ለፌዴራል ፓርላማና ለጨፌ ኦሮሚያ የወክላቸውን እጩዎች አስተዋውቋል። በእጩ ማስታወቂያ መርሃ ግብሩ ላይ የብልጽግና ፓርቲ ፕሬዝዳንት የሆኑት አብይ አህመድ ባይገኙም የብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊዎችና የዞኑ አመራሮች ተገኝተዋል። ቀጥናል። የተከበራችሁ አድማጮቻችን ኢትዮ አመሻሹን እያደመጣችሁ ትገኛላችሁ። አሁን ደግሞ ከባህር ማዶ ወዳገኘነው መረጃ የምናልፍ ይሆናል። ባለፉት 24 ሰዓታት ውስጥ በሆርሙዝ ወሽመጥ ምንም አይነት መርከብ አላለፈም። ይህ የእንቅስቃሴ መቋረጥ የመጣው በቻይናና በፈረንሳይ መርከቦች ላይ የተሰነዘረውን ጥቃትና ኢራን ለስትራቴጂካዊ የውሃ መስመር ያወጣችውን አዲስ የጉዞ መመሪያ ተከትሎ ነው። አናዶሉ የባህር ላይ መርከቦች ክትትል መረጃን ጠቅሶ እንደዘገበው እስከ ሐሙስ ረፋት ድረስ ባለፉት 24 ሰዓታት ውስጥ ምንም አይነት ዋና ዋና የንግድ መርከቦች በሆርሙዝ ወሽመጥ አላለፉም። የሚሆነው የጸጥታ ስጋት
በመጨመሩና ኢራን በዓለም ላይ እጅግ ወሳኝ በሆነው የባህር መተላለፊያ ላይ የምታደርገውን ቁጥጥር በማጥበቋ ነው። ባለፉት ሳምንታት በወሽመጡ በኩል የሚደረገው የንግድ ልውውጥ በከፍተኛ ሁኔታ ቀንሷል። ብዙ የመርከብ ድርጅቶች በጸጥታ ስጋት፣ በራዳር ምልክቶች መስተጓጎልና በመተላለፊያ ሁኔታዎች ላይ ባለው እርግጠኝነት ማጣት ምክንያት ጉዞአቸውን እየቀየሩ ይገኛል። የመጨረሻው እንቅስቃሴ መቆም የመጣው በቤጂንግ የሚገኘው ካይክንስ የተባለ የዜና ወኪል ሰኞ ዕለት በሆርሙዝ ወሽመጥ የአንድ የቻይና የነዳጅ ጫኝ መርከብ ጥቃት እንደደረሰባት ከዘገበ በኋላ ነው። ይህ ጦርነቱ ከተጀመረ ወዲህ በቻይና መርከብ ላይ የደረሰ የመጀመሪያው ጥቃት ነው። ጥቃቱ የተፈጸመው በተባበሩት አረብ ኤምሬቶች አልጄር ወደብ አቅራቢያ ሲሆን በመርከቡ ላይ የእሳት አደጋ አስከትሎ እንደነበረም ተገልጿል። በሌላ በኩል ከምዕራባውያን ሀገራት ጋር ግንኙነት ያላቸው መርከቦች በአደገኛ ሁኔታ ወሽመጡን ሲያቋርጡም ታይተዋል። የኢራን እስላማዊ አብዮታዊ ዘብ የባህር ኃይል እንደገለጸው መርከቦች ቴሄራን በሆርሙዝ ወሽመጥ ላይ ያወጣቸውን አዲስ የጉዞ ደንብ እያከበሩ ነው። የባህር ኃይሉ በኤክስ ገጹ ላይ ባሰፈረው መልእክት የመርከቦች ትብብር ለቀጠናው የባህር ደህንነት አስተዋጽኦ እያደረገ መሆኑና በአዲሱ መመሪያ መሰረት ደህንነቱ የተጠበቀና የተረጋጋ እንደሚሆን አረጋግጧል።